ይህ አፕሊኬሽን ሜሴጅ አልክላችሁም እያለ የሚያስቸግራችሁ ከሆነ እንዴት ማስተካከል እንደሚችሉ ላሳያችሁ። ሰሞኑን ብዙ ሰዎች ስልካችሁ ተበላሽቷል ወይንም ኔትወርክ ነው ብለው ያስባሉ ቴክስት እንደዚህ እያለ መላክ ሲያቆሙ። ግን ችግሩ ስልካችሁ ላይ ወይንም ኔትወርካችሁ ላይ አይደለም። ጉግል ሜሴጅ ውስጥ አንድ አዲስ ባህሪ አለ። RCS ቻት ይባላል። ምን እንደሆነ በቀላሉ ላስረዳችሁ። RCS ማለት መደበኛ ኤስኤምኤስን እንደ ቴሌግራም እና ዋትሳፕ የሚሰራ ቻት ማለት ነው። ይህ ግን ኢንተርኔት፣ ዋይፋይ ወይንም ዳታ ይፈልጋል። ስለዚህ ዋይፋይ ወይንም ዳታ ከጠፋን ሜሴጅ ልልክልን አይችልም ማለት ነው። ለዚህ ነው ሰሞኑን ሜሴጅ አልክላችሁም እያለ የሚያስቸግረው። ይህንን ለማስተካከል በመጀመሪያ የሜሴጅ አፕሊኬሽን ውስጥ እንገባለን። በመቀጠል ላይ የምትመለከታትን የፕሮፋይል ምልክት እነካለን። ወደታች እንወርድና ሜሴጅ ሴቲንግ የምትላለች እሷ ስር እንገባለን። እዚህ ጋር መጀመሪያ ላይ የምትመለከቱትን ጀነራል የሚለውን እነካለን። ከዛ RCS ቻት የምትላት አሁንም መጀመሪያ ላይ ልቿን እነካለን። በመቀጠል አውቶማቲክ ሪሴንድ አስ ቴክስት የምትል እዚች ጋር ልጅ እሷ ኦን እናደርጋለን። ከዚህ በኋላ አለ ዳታና ዋይፋይ እንድትልኩ ያስችላችኋል። ነገር ግን እላይ ጋር በዳታና በዋይፋይ መላክ ከፈለጋችሁ RCS ቻት የምትላትን ኦን ብታደርጉ እመክራችኋለሁ። ነገር ግን ካልፈለጋችሁ እሷ ኦፍ ታደርጋላችሁ። ኦፍ በማድረግ ከዚህ በኋላ ኤስኤምኤሳችሁን በቀላሉ መላክ ትችላላችሁ።